ሰላም እንዴት ናችሁ? ውድ ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁት በብዙዎቻችሁ ጥያቄ መሰረት ማለት ነው ቴሌግራም አፕ ላይ አንድ ስልክ ቁጥር ለምሳሌ ብዙዎቻችን የምናደርገው ምንድነው ቴሌግራም ላይ መረጃዎችን ለመላክ ስልክ ቁጥር እንጠቀማለን ወይም ስልክ ቁጥር እንቀበላለን ማለት ነው። ስለዚህ ስልክ ቁጥር ከተቀበልን በኋላ ምንድነው የምናደርገው? ወደ ቴሌግራማችን እንዴት አድርገን ነው ኮንታክት የምናደርገው ወይም ሴቭ የምናደርገው የሚለውን ነው ማለት ነው። ስለዚህ አንድ ስልክ ቁጥር ከተቀበልን በኋላ ምን እናደርጋለን? ወደ ቴሌግራማችን በመምጣት ያን ስልክ ቁጥር ሴቭ ማድረግ አለብን ማለት ነው። ስለዚህ ሴቭ ለማድረግ ምንድነው የምንጠቀመው? እዚች ጋር የምታዩትን 3 ነጠብጣብ ከተጫንኩ በኋላ የምታዩት እዚህ ጋር ከኒው ግሩፕ ቀጥሎ ምን ይላል ማለት ነው? ኮንታክትስ የምትላለች እሷን ምን አደርጋለሁ ማለት ነው? እጫናለሁ። ከዚህ በኋላ የሚመጣልኝ ማለት ነው ምንድነው? ይህ ነው ማለት ነው። ስለዚህ አሁን ታች የምታዩትን አድ የፕላስ ምልክት አለች። ስለዚህ እችን አንድ እጫናታለሁ ማለት ነው። አሁን ምንድነው የሚለኝ ማለት ነው? ኒው ኮንታክት ይላል። እዚህ ጋር ምን ማስገባት አለብን? ስሙን እናስገባለን። ለምሳሌ ሰላም ቢሆን እዚህ ጋር ማስገባትም አለማስገባትም ይቻላል። እሺ ስለዚህ ይህን መሙላትም ማለፍም ትችላላችሁ። ሌላው ስልክ ቁጥር እዚህ ጋር ማስገባት አለብን ማለት ነው። ምሳሌ 09 15 23 በዚህ መንገድ ስልክ ቁጥር ካስገባን በኋላ ምንድነው ማድረግ ያለብን ማለት ነው? ታች የምታዩትን ክሬት ኮንታክት ካልን በኋላ ወደ ቴሌግራም አዲስ ኮንታክት መጨመር እንችላለን ማለት ነው። ስለዚህ ከጨመርነው በኋላ የሚመጣልን ልክ ኮንታክት ገብተን ማንኛውም መረጃዎችን መጻጻፍ ወይም መላላክ እንችላለን ማለት ነው። ስለዚህ ስልክ ቁጥር ለሚልኩላችሁ ከላኩላችሁ በኋላ ሰዎች በዚህ መንገድ ቴሌግራም ላይ ኮንታክት አድ ማድረግ ትችላላችሁ ማለት ነው። እንደተመቻችሁ ተስፋ አድርጋለሁ። ይመቻችሁ። ባይ ባይ።